ሰላም በያላችሁበት ይሁን የተወደዳችሁ የካፋ ቴሌቪዥን ተከታታዮቻችን እንኳን ለ2017 በሰላም አደረሳችሁ እያለን እንግዲህ አዲስ አመት እጅግ ደስ የሚል በዓል ነው። ምክንያቱም ደግሞ የአመቱ መጀመሪያ ስለሆነ ላቀርነው እቅድ መስራት የምንጀምርበት እንዲሁም ደግሞ ብዙ ስኬቶችን የምንሰራበት አመት ጅማሮ ስለሆነ እጅግ በጣም ደስ የሚል በዓል ነው። እንዲሁም ደግሞ ተማሪዎች ወደ ትምህርት ሲገቡ ከጓደኞቻቸው ጋር የሚገናኙበት እንዲሁም ደግሞ አዲስ ትምህርት የሚጀምሩበት ስለሆነ እጅግ በጣም ደስ የሚል በዓል ነው ማለት ነው። እንግዲህ የካፋ ቴሌቪዥንም ጨዋታን ከቁም ነገር እያዋዛ ለበዓል ፕሮግራሞችን ማሰናዳት አይረሳም። በዛሬው መሰናዷችን እንግዲህ አንድ ዝግጅት ይዘንላችሁ ቀርበናል። ይህ ዝግጅት እንግዲህ በአካባቢያችን እንግዲህ ለወንዶች የተተወ የሚመስለውን ስራ ሰርታለች። እንግዲህ ስራ በጾታ የማይገደብ እንደሆነና ችሎታን እንጂ ስራ ጾታን እንደማይመርጥ አሳይታናለች ማለት ነው። ከዚህች እንግዳ እንግዲህ ብዙ ነገሮችን እንማራለን የሚለው እምነታችን ነው። አሁን እንግዲህ በዚህች ጀግና ሴት ቤት ነው የተገኘ ነው። እንግዳችን ማናት፣ ምን ስራ ላይ ተሰማርታለች የሚለውን ከፕሮግራሙ የምንከታተል ነው የሚሆነው። ፕሮግራሙን በመምራት ቤቴሌም ምሩ አብሬያችሁ ቆይታን አደርጋለሁ። ፕሮግራሙን በማዘጋጀት ደግሞ ፍጹም ተሾመ እንዲሁም ደግሞ በካሜራው በኩል በላቸው ባሩና ኤልያስ ኢማም እንዲሁም ከሌሎች የስቱዲዮ ባለሙያዎች ጋር በመሆን ነው ዝግጅቱን ወደ እናንተ የምናደርሰው። በያላችሁበት መልካም በዓል፣ አብሮነታችሁ አይለየን። ክቡራን ተመልካቾቻችን እንግዲህ እንደምታዩት በእንግዳችን ቤት ተገኝተናል። እንግዳችን በአማረ ሁኔታ ነው የተቀበለችን። እንዲሁም ደግሞ በካፋ የባህል ልብስ አምረንና ተውበን ነው እንግዲህ የዛሬውን የ2017 በዓልን እየጀመርን ያለ ነው ማለት ነው። የመጀመሪያው ዝግጅታችን የሚሆነው ዳቦ መቁረስ ይሆናል። አብሮነታችሁ አይለየን። እሺ የተወደዳችሁ ተመልካቾቻችን እንግዲህ ቅድም ከመግቢያ ለመናገር እንደሞከርኩት የዛሬዋ እንግዳችን ለወንዶች ብቻ የተተወ የሚመስለውን ስራ እንግዲህ መስራት የቻለች ናትና እንግዳችን ማናት የሚለውን የምንተዋወቃት ነው የሚሆነው። እንተዋወቅ እስቲ። እሺ ስንቅነሽ ገምታ እባላለሁ። ተወልጄ ያደግኩት የተወለድኩበት ሳይለም ወረዳ ያዶታ ቀበሌ ነው። በአብዛኛው ደግሞ ያደግኩት ቦንጋ ከፋ እና የከፋ ልጅ ተወላጅ ነኝ። እኔ አንደኛ የመጀመሪያ ትምህርት ቤት የገባሁት ሳይለም ነው። ከዛ ቀጥለው ደካ ጌሻ በሚባለው ከ2 እስከ 3 ከ4 እስከ 12ኛ ክፍል ደግሞ በቦንጋ ነው። ሙሉን እድገቴ ቦንጋ ነው ማለት ነው። አሁን ላይስ በሙያ ላይ ነው ተሰማርተሽ ያለሽው ምሉን? ቅድም ያው ከመግቢያ ለመጥቀስ ሞክሬያለሁኝ። ብዙ ጊዜ ወንዶች በሚሰሩት ሴቶች ላይ ያልተለመደ ነው። በእኛ አካባቢ በተለይ እንደዚህ አይነት ሙያ ለወንዶች ብቻ የተተወ ነው። ሴቶች ሲሰሩ በጣም ይገርመናል። እንዴት እንደዚህ ይሰራሉ እንላለንና በሙያ ነው ይሄ ሙያ ምንድነው? ደስ የሚል ሙያ ከወደድሽው የምትሰሪው ስራ ጾታ የማይገድበው ሽፍርና ነው የሚሰራው እና የተቀጠርኩት በቦንጋ ገብረ ጻዲቅ ሻው ሆስፒታል እሱ ላይ ነው የተቀጠርኩት። 2010 ነው የተቀጠርኩት። ከዛ በኋላ ያው የሰራተኛ ሰርቪስ ነበረ። ኮስተር 28 ሰው የሚጭን ማለት ነው። ለሆስፒታል ሰራተኞች ሰርቪስ የሚሰጥ የመጀመሪያ መኪና ናት። እሷ ላይ ነው የተቀጠርኩት። ከዛ ደግሞ ያው እዛ 2 አመት ያክል ሰራሁት ፖስተሩ ላይ ማለት ነው። ከዛ ከ2 አመት በኋላ ደግሞ ወደ አምቡላንስ የሪፈራል አምቡላንስ ከቦንጋ ወደ ጅማ ሪፈራል ነበር የምሰራው። ከዛ ደግሞ እያልኩ ስመጣ ሌሎች ማስታወቂያዎችን በመከተል ደግሞ ሌሎችን በመሃል ብዙዎችን ሞክሬያቸዋለሁ። ብዙ ቦታ ሞክሬያለሁ። የተሳካም አለ ያልተሳካም አለ። የተሳካው ደግሞ የደም ባንኩ ነው እና አሁን ደግሞ የምሰራው በደቡብ ምዕራብ የቦንጋ ደም ባንክ ቅርንጫፍ ሾፌር ነኝ።
እሺ እንግዲህ ስንቅ እንደነገርሽኝ እንግዲህ አምቡላንስ ላይ ነው ምሰሪውና ያ አምቡላንስ አገልግሎት መስጠትና ሴትነት እንዴት ነው አይከብድም ወይስ ደግሞ ያለው ነገር እንዴት ነው የሚለው ነው? በህይወቴ የከበደኝ ነገር የለም እኔ እስካየሁት ማለት ነው። የከበደኝ ነገር ያለ አይመስለኝም በሹፌርና ላይ የከበደኝ ነገር የለም። ግን ሴትነት የሚከብደው ነገር እንትን ላይ ሊከብድ ይችላል። ስራ ላይ ኦሬዲ ምንም ነገር የሚከብድ ነገር የለም። ምንም የሚከብድ ነገር የለም። የሰው ልጅ የራሱ ተነሳሽነት ነው። ስራውን ከፈለገ ከወደደው የሚከብድ ነገር የለም። እኔ ከሴትነት ጋር ቅጥር ላይ ብቻ ነው የከበደኝ። የመቀጠሩ ላይ መጀመሪያ እንዳልኩሽ ኮስተር ሹፌር ሆኜ ስቀጠር የመጀመሪያ ፍራቻ የነበረባቸው ሴቶች ናቸው። ይገርምሻል ሲቀጠር አልሳፈርም ብለው ነበር እና አክስቴ በጣም ተጨንቃ ነበር። በቃ የሚቀርብኝ አይነት ነገር መስሏት በጣም ትጸልይ ነበር፣ በጣም ትጨነቅ ነበርና አንድ ቀን ሁሉም ሴት ሹፌር ተቀጠረች ሲባል ወንዶቹ ገቡ፣ ሴቶቹ አንገባም ብሎ ለሁለት ቀን ያክል ያ ነገር በቃ ከብዶኝ ነበር። ገባሽ? ያ ሴቶች ናቸው በአብዛኛው ሴት ሆነሽ ሴትነትሽን ያልተቀበለው ሴት ሲሆን ደግሞ በጣም ይከብዳል። ግን ከዛ በኋላ ደግሞ ሲለምዱኝ ሌላ ሰው ሲነዳ አንዳንዴ ችግር ገጥሞኝ ምናምን ስወጣ እኔ ከሌለው እንደማይሳፈሩ ነው የሚሰማቸው፣ እንደሚፈሩ አይነት ነገር ነው የሚሰማው። ሴትነት ላይ የሚከብድ ነገር አንዳች የለም። 100% ከባድ ነገር የለም። ከባድ ነገር እንዳልኩሽ ቅጥር ላይ ለመቀጠር ስትሄጂ ያለው ቻሌንጆች በወንዶች ላይ ለምሳሌ እንዳልኩሽ እሱንም ስቀጠር ሁለተኛ ኮስተሩ ላይ ወደ ሌላኛው ሽፍት ላደርግ ስል ምን ገጠመኝ መሰለሽ? ጄጄ ይመጣና ይመደባል እዛው ላይ ማለት ነው። ሲመደብ እኔ የኃላፊ ሹፌር ሆኜ ተመደብኩኝ። ሰው ኃላፊው ደግሞ ወንድ ነበረ እና ቀደም እንዳልኩሽ ሴቶች ባለመሳፈር ነው ቻሌንጅ ያደረጉኝ። አሁን ላይ ደግሞ ወንድ ኃላፊ ሆኖ መሳፈር እኔን ማለት መቅጠር ከባድ ነገር ሆነ። ዘን በዛ ምክንያት ነው ወደ አምቡላንሱ የሄድኩት። በቃ አስቸጋሪ ነገር ስለተፈጠረ ጠሩኝ። ይሄ ነገር አስቸጋሪ ነው የሚሆንብን እና አንዳንችን እኔ ብቻ ኃላፊ ሆኜ ይዤ መሄድ ስለማልችል የምትፈልጊው መኪና ላይ ሌላ ላይ መመደብ ትችያለሽ ተባልኩኝ። ሌላ መኪና ላይ አዲስ አምቡላንስ ተመድቤ ሰራው። እንደዚህ አይነት ችግር ነው ሴትነት ላይ የሚገጥመው እንጂ ስራው ላይ በጭራሽ ማንም ሴት መስራት ትችላለች ባይ። እሺ እንግዲህ ተመልካቾቻችን ያው እንግዲህ ብዙ ጊዜ የተለመደው እንደተባለው ወንድ ሹፌሮች ናቸው። ቢሆንም ሴቶች ደግሞ እንደዚህ አይነት ሙያ ላይ ሲሰማሩ ማበረታታት አለብን። እንግዲህ ለሴት አለቆች ወንዶች እንደሚሆኑት ሴቶች ደግሞ ለወንድ አለቆች መሆን አለባቸው። እንደዚህ አይነት ነገሮችን ስናበረታታ ነው ሌሎች ሴቶችም ወደዚህ አይነት ነገር የሚመጡት የሚበረታቱት እንደዚህ ቦታ ላይ የሚደርሱትና ይሄ ነገር ቢታሰብበት እያልኩኝ እንግዲህ ስንቄ ወደዚህ ሙያ ስትገቢ አሁን ቀደም እንዳልሽኝም ብዙ ፈተናዎች ይኖራሉ። ስትቀጠር ያለው ነገር እንዴት ነበረ? ያው አልጋ ባልጋ እንደማይሆን ግልጽ ነው እንደነገርሽኝ ከሆነ እንዴት ነበር ስትቀጠር ያለው ነገር? ያው ከገጠሙኝ ነገሮች አንድ ቦታ ላይ ምን ተፈጠረ መሰለሽ? የመጀመሪያውን ያሁን እንዳልኩሽ ኮስተር ሹፌር ሆኜ ስቀጠር ቻሌንጆች ነበሩ። በጣም ከባድ ቻሌንጅ ነው እና 20 ወንዶች ጋራ ተወዳድሬ ነው እኔ በማጣሪያ ደረጃ ያለፍኩት። በዚህ አጋጣሚ እኔ የተማርኩት ጥላውን አሽከርካሪዎች ማሰልጠኛ ነው። ያው እንደ ቤት እንደ ራሴ አድርጌው ነው እንደፈለኩ ተለማመድኩበት። ምንም የከበደኝ ነገር የለም። ሲቀጥል ቲዮሪውን ደግሞ በጣም ስለማነበው መጽሐፉ በጣም በዛ እሰራ ነበር። አንዳንዴ በቲዮሪ የሚበልጡኝ በእንትን ማይበልጡኝ ነበሩ እና በዛ አጋጣሚ ነው ያ እንትኑ ላይ ተቀጠርኩት። ያን ጊዜ ስቀጠር ስፈተን ምን ልትሆኚ ነው እንዴ? ሴት ልትሰራ ነው እንዴ? ምናምን አይነት ግን ሴቶች ደግሞ ምናምን ነገር ማረሳችሁ ነው በርቺ፣ በቃ አይዞሽ፣ ቀና ያለን ምናምን አይነት ነገር ነበር። ግን ልክ እሱን ተቀጥሬ
ሌላ ደግሞ የተሻለ ፈልጌ ሌላ ወረዳ ላይ ተወዳደርኩኝ። ሆኖ የተወዳደርኩት እና ተወዳድሬ ኦሬዲ ፈተናውን አልፌ ምናምን ጨርሼ ርክክብ ላረግ ሲል ኮንፊደንስ አጣ። ለኔ መስጠት አልቻሉም። ከኮስተሩ እንደውም የመጀመሪያ ፈተናዬ ነው ከኮስተሩ ቀድሜ የተፈተንኩት እና የጨረስኩትን እጄ በጣም አዘኑልኝ ምናምን ነገር የ15 ቀን ሰርተሻል ተብሎ ፐርዳይም ታስቦልኝ ወጣሁኝ። እኔ በዚህ አጋጣሚ የደገፈኝ ያገዘኝ እምልሽ በቃ መንገድ ትራንስፖርት ላይ እንደ ቤተሰብ ሆኖ ነው። ሴትነት መብቴን ሴት ሆነሽ 4 ማርክ አለሽ ስትወዳደሪ ማለት ነው። ግን አስጠብቆልኛል መንገድ ትራንስፖርት እና አስጠብቆልኛል። በቃ ከነሱ ጋር ያለው ድጋፍ እንጂ ከተፈታኝ ጋር ያለው ከሰው አመለካከት ጋር ያለው ነገር ወደዚህ ስራ እንድትገቢ የሚያደርግ አልነበረም ቻሌንጁ ማለት ነው። እንደነገርኩሽ ያኛው ፌል አድርጎ ሲመለስ አስቢ ሴት ሆነሽ ሞራል ግን እኔ ቤተሰቦቼ ደህና ስለነበሩ ምንም ነገም ሌላ ነው በሚል ነው ያው የኃላፊ ሹፌር ላይ ሞራሉም ስላልነበረኝ ስቲል ነው አልሞክርም። እንደነገርኩሽ ብትሄጂም ማታገኙ አይነት ተቀባይነት አለ አይደለ? ቻሌንጅ አረጋቸዋለሁ እናገራቸዋለሁ። ለሴት አለቃ ወንድ ሾፌር ነው ለወንድ አለቃ እንዴት ሴት ሾፌር አትሆንም? እኩልነታችን በስራችን ይታያል ባይነኝ። ግን ቅጥር ላይ እኔ ምንም አይነት ችግር አልደረሰብኝም። ውድ ተመልካቾቻችን እንግዲህ ዝግጅታችን እንዲሁ በአማረ ሁኔታ እየቀጠለ ነው ያለው። እንግዳችን እንግዲህ እንደምታዩት ብዙ ነገር ከህይወቷ እየተማራችሁ ነው የሚለው እምነታችን ነው። እናንተም በያላችሁበት አዲስ ዓመትን በአማረ ሁኔታ እያከበራችሁ እንደሆነ እምነታችን ነው። ከአንድ ዜማ በኋላ ተመልሰን የምንገናኝ ነው የሚሆነው። መልካም በዓል። ክቡራን ተመልካቾቻችን እንግዲህ አዲስ ዓመትን እንዲህ በአማረ ሁኔታ እያከበርን ነው የምንገኘው። እንግዳችን እንግዲህ እንዴት ነው የቤተሰብ ሁኔታ? ልጆች አሉሽ? ነው እግዚአብሔር ይመስገን። ያው የመጀመሪያ ልጄ ሌኒ ሀብታሙ ትባላለች፣ ሴት ልጅ አለችኝ። ሁለተኛው ደግሞ ሲባረክ ብሩክ ይባላል፣ የ3 አመት ልጅ ነው። እግዚአብሔር በልጅም በሁሉም ነገር ባርኮኛል። ሲንቄ ያው ቤተሰብና እንደዚህ አይነት ስራ ብዙ ጊዜ ቻሌንጅ ያደርጋል። ምክንያቱም ደግሞ የአምቡላንስ ስራ በየትኛውም ሰዓት ሊደወል ይችላል። ቤተሰብ ኑሮች ደግሞ በበዓል ጊዜ በተለይ የሆነ ነገር እየሰራሽ ሊደወል ይችላል፣ ማታ ሊደወል ይችላል። ስትወጪ እንዴት ነው ያለው ነገር? አይከብድም? በሴትነት ሲሆን ደግሞ ብዙ ጊዜ ሴቶች ናቸው ቤት ላይ ስራዎች የሚሰሩት፣ ቤት ላይ ያሉትን ነገሮች የሚያከናውኑት ብዙ ጊዜ ሴቶች ስለሆኑ ስትወጪ እንዴት ነው የሚሆነው? እንዴት ነው የምታረጊው? ያው እሱ ትንሽ ቻሌንጅ የሚያደርገው ፓርት ልጅ ስትወልጂ ልጅ ካለሽ ከባዱ ፓርት እሱ ነው። ያው እንዳልኩሽ ሪፈራል በምሰራ ሰዓት ትልቋን ልጄ ነበር የወለድኩት። በዛን ሰዓት ቤተሰብ ነው በአጠቃላይ የሚደግፈኝ። ኤኒ ታይም በዓል አሁን እንደዚህ መቀመጥ የሚባል ነገር የለውም። በላለው ተመልሼ እጠጣለሁ ወይ ከዘመድ ጋር በዓል አከብራለሁ ምናምን ነገር አይታሰብም። ያው ቤተሰቦቼ ስራዬን አክብረው ልጄም ታውቃለች ኦሬዲ ስራ በማንኛውም ሰዓት ስጠራ እሄዳለሁ። ነገሮችን ከኔ ጀርባ የሚሰሩ ብዙዎች አሉ። ብቻዬን ስላልሆንኩ ነው ልጅን በማሳደግ አልተቸገርኩም። የተቸገርኩበት ፓርት የለም። ያው ግን ያው ሴት ስለሆንሽ ለምሳሌ ሂጄ መጥቼ ተመልሼ መጥቼ እንጀራ ልጋግር እችላለሁ። በዓል እየሰራው ግማሹን አስቀምጬ ደግሞ እጄ ተመልሼ መጥቼ ልሰራ እችላለሁ። ድካም ሊበዛው ይችላል። ያው እንደዛ ነገሮችን በማጣጣም እሰራዋለሁ። እሺ ብሩኬ፣ እንግዲህ ሲንቄም እንዳለችው በዓል ጊዜ ሊደወል ይችላል፣ እንዲሁም ደግሞ በማታ ተደውሎላት ልትሄድ ትችላለችና በዛ ሰዓት ልጆችን መንከባከብ አለ። እንዴት ነው ቤት ላይ እንዴት የምታሳልፈው? እንኳን ለአዲስ ዓመት እንዲሁም በተጨማሪ ለከፋ ብሔር የዘመን መለወጫ በዓል በሰላም አደረሳችሁ ማለት እወዳለሁ። ከዛ ባለፈ በተለያዩ ነገሮች እንተጋገዛለን። ምክንያቱም ያው በትዳር ውስጥ ብዙ ፈተናዎች አሉ። እነዛን ፈተናዎች በጋራ በማለፍ ዛሬ ላለንበት ደረጃ ደርሰናልና ሪፈር ይደወላል፣ በተለያየ ሰዓት ይደወላል። የሚገርምሽ ገና ተኛን ከማለታችን የሚደወሉ ሰዓቶች ነበሩ። 7 ሰዓት የሚደወል ነበረ፣ ከሌሊቱ 10 ሰዓት የሚደወል ነበረ። የምትሰራው ስራ ህይወት አድን ከመሆኑ ጋር በተያያዘ
ወደ ኋላ የምትይው ስራ አይደለም። ወደ ኋላ ብለሽ ነገሮችን የምታስተዋግዩበት በይደር ለነገ የምታደርጊው ነገር ስላልሆነ ኢሚዲየትሊ ፈጣን መልስ የምትሰጪበት ነገር ነውና የገባችበት ነገር አንደኛ ዛሬ ላይ ፕሮግራሙ በዚህ ልክ ተዘጋጅቶ ማህበረሰቡ ብቻ ሳይሆን ኢቭን እኔ አብሪያት ያለሁት እኔም እንኳን የምቆራበት ስራ ነው ስራዋና ችግሮችን ተጋፍታ ዛሬ ላይ ላለችበት ደረጃ በመድረሷ እሷንም ቢሆን ዛሬ እንኳን አደረሰሽ ማለት ወዳለሁ። ትልቅ ነገር ነው ተሻግራ ዛሬ ላይ እዚህ የደረሰችበት ሁኔታና በዛ መሃል ብዙ መተጋገዞች አሉ፣ ዋጋ የሚያስከፍሉ ነገሮች አሉ። እነዛ ነገሮች የተቋቋመን ዛሬ ላለንበት ደረጃ ደርሰናል። ከዛ ባለፈ ግን እሷ ወጣ ስራ በምትሄድበት ሰዓት ቤት ውስጥ ልጆች አሉ፣ ቤት ውስጥ ያሉ ሰዎች አሉ እና እነሱን ከመጠበቅ ከመንከባከብ የሷን ቦታ ሸፍኖ ከመስራት አንፃር እነዚህ ነገሮች እኔ በግሌ አደርጋቸዋለሁ። ምክንያቱም በትዳር ዓለም ውስጥ በመተጋገዝ ነው ትዳር ራሱ የሚጸናውና በመተጋገዝ ነው ትዳር ወደፊት ሊገፋ የሚችለውና ምክንያቱም በትዳር ውስጥ በዛ አመኔታ ነው የሚቀጠለው ብዬ ስለማምንበት በመተጋገዝ ውስጥ ዛሬ ላለንበት ደረጃ ደርሰናል። እንግዲህ ከዚህ በኋላ ያለውንም እያገዝኳት እያገዘችን እንቀጥላለን ብዬ አስባለሁ። በብዙ ነገር ያው እንደጋገፋለን። እነዚህን እየፈሩ ብዙ ሴቶች እንደዚህ አይነት ስራዎችን አይሰሩም። ብዙ ጊዜ የወንድ ነው ሹፍርና ሲባል የወንድ ነው እንትን ስራ የሴት ነው ምናምን ይባላል። ቅድም እንዳልሹ ችሎታ ነው እንጂ የወንድ የሴት የሚባል ስራ የለምና ቤታቸው ትምህርት ጨርሰውም ሊሆን ይችላል ለተቀመጡ ሴቶችም እንዱ ለወጣቶችም እንደዚህ አይነት ስራዎችን እንዲሰሩ ሌላም ስራ ሊሆን ይችላል። አሁን አንቺ በሹፍርናው ተሰማራሽ እንጂ ሌሎች ስራዎችንም መስራት ይችላሉና የወንድ የሴት ስራ እንደሌለ ነግረሽናልና እንደውም ለወጣቱ ለሴቶቹ የምታስተላልፊው የምትመክሪው ምክር ካለ እስቲ ድል ውስጥ ያው ምን አለ መሰለሽ ሴትነት እኔ አሁን እዚህ የደረስኩት ማለት ቻሌንጆች አልፎ እየተረሱ እየቀሩ ይመጣሉ እንጂ ግን በአንድ ቻሌንጅ የምንወድቅ ከሆነ በተለይ በሴትነት በቃ በደንብ መጀመሪያ ጭንቅላትሽ ላይ መስራት አለብሽ፣ ራስሽን መስራት አለብሽ። ሌላም አካውንቲንግም ተምሬያለሁ። ሌላ ምንም የትኛውን ነገር መስራት እችላለሁ። የትኛውን ቦታ ላይ ብታስቀምጪኝ እኔ የመስራት አቅሙ አለኝ። ራሴን ለምሳሌ በሹፍርና ብቻ የገደብኩ አይደለም። ሹፍርና እየሰራው እየተማርኩ ያለው በትምህርት ራሴን ማሳደግ ሰው ነኝ። ሹፍርና ላይ ብቻ ዲፔንድ መሆን አይደለም። ነገም ደግሞ እቅድ አለኝ። እግዚአብሔር ቢፈቅድና ብኖር ወደ ለምሳሌ ጤና ሙያም እንደዚህ እወደዋለሁ። ያንንም መስራት እችላለሁ። ሴቶች የመጀመሪያው ሴትም ወንድም ራሱን ሰርቶ መግዛት አለበት። በስራው በሚሰራው ስራ መኩራት አለበት። ስትሰሪ ነው የምትኮሪ። እሱን ለመስራት የመጀመሪያው የራስ ፍላጎት ነው። ከዛ በኋላ ፍላጎትሽ ላይ ጥረት ቻሌንጆችንም እየገፋሽ መሄድ ነው። ሴቶች አሉ አሁን ላይ የሚደግፍ ነው ይጠፋው። አሁን ለምሳሌ ሹፍርና ላይ አሉ ጓደኞቼ ያሉ በጣም ማለት እኔ አጋጣሚ ሆኖ አምልጬ ነው ብዬ ነው የምናገረው። ባይዘው በጣም ነው ከፋቲቪን እማመሰግናችሁ። የመጀመሪያ አክባሪ የመጀመሪያ አድናቂ ኖርማሊ ማንንም ሰው በየመንገዱ ያደንቀኛል። ግን እኔ አሁን በየአመቱ ምናምን ሲደረግ የሴቶች ቀን ሲከበር ተጠርቼ ሌላው ቢቀር የምስክር ወረቀት ቢሰጥሽ ሞራል ነው። እኔ ያልተደገፍኩትን ማን ነው ሊደገፍ የሚችለው? ማን ነው ማለት አሁን ለምሳሌ እኔን ያዩ ሰዎች ለካ በዚህ ደጋን ሰው እዚህ መድረስ ይችላል የሚለውን ነገር ያያሉ። እኔን ያበረታታኝ እኔ እስከ ቤቴ ድረስ መጥቶ ስራዬን አክብሮ አይቶልኝ ከፋቲቪ ነው አንዳች የሁሉ 5ኛ አመቴ ነው 5 አመት ስሰራ ጎበስ ለሴቶች አራያ ትሆኛለሽ በርቺ ተብሎ አንድ ቀን የምስጋና ፕሮግራም የለ፣ የምስክር ወረቀት የለ፣ ምንም አይነት ነገር ሁሌ ደግሞ ሴቶች ጉዳይም ምንም እየሄድኩ እኔ እኮ ልደገፍ ይገባል፣ እኔ እኮ ልበረታታ ይገባል። በጣም የሚያበረታታኝ ሰው እኮ በጣም ብዙ አለ። በየመንገድ ምናምን ሲሄድ እኔን እያየ መንገድ የማይለቅ ምናምን አለ። በጣም የሚያደንቀኝ ጎበዝ የሚለኝ በርቺ የሚለኝ አለ።
ግን በተቋም ደረጃ ሲሆን ደግሞ የበለጠ ለመስራቱ ሞራል ይሆንሻል። አሁን እንደኔ አይነት እጅግ በጣም ብዙ ኮኔ ኋላ እኔ 5-6 የሚሆኑ ጓደኞች አሉ መንጃ ፍቃድ አወጡ። ግን አሁን ላይ ደግሞ እንደምታዩ በእኛ ክልል ማስታወቂያ አስጠብቂ የለም። በእኛ ጊዜ ማስታወቂያ ይወጣል ተወዳድረሽ ምን ብለሽ፣ አሁን ላይ ግን የለም። እኔ 2 አመት ሙሉ ማስታወቂያ የጠበቀች ጓደኛ አለች። እጅግ በጣም ብዙ ልጆች ሹፍርና መንጃ ፍቃድ አወጥተው የሚጠብቁ አሉ። መንግስት ይሄንን ነገር አብሶሉት ለሴት በጣም ቦታ ሰጥቶ በደንብ ቢደግፍ። የምር ነው የምልሽ፣ ለሹፍርና ሴት ብቻ ታስፈልጋለች፣ ለአምቡላንስ ሴት ብቻ ታስፈልጋለች። እኔ ከገጠመኝ ነገር አንድ ነገር ልንገርሽ። አንዳንዴ የሚወስዳቸው ሪፈራል የሚወስዳቸው ሰዎች ገንዘብ ላይኖራቸው ይችላል። እኔ የተከፈለኝን ገንዘብ እዛ አድርጌ ሲሞት አብሬ እያለቀስኩ ሲታመም አብሬ ያን ቻሌንጅ ከብዶኝ ነው ከአምቡላንስ በጣም ራሴን እየጎዳው ሲያለቅሱ አብሬ እያለቀስኩ። ሴት ሩሩ ናት፣ አዛኝ ናት፣ በጣም ደግሞ አስተዋይ ናት። እኔ በኮንፊደንስ ከወንድ የተሻለ የመስማት አንድን 3-4 ነገር የማስተናገድ ችሎታ አለ። በሴትነት ያው ለሴት እግዚአብሔር የሰጠው ስጦታ ስለሆነ ሴት ሹፍርና ላይ ከተሰማራች ምንም አይነት ችግር አታመጣም። ምን መሰለሽ ሴት ልጅ ሆኜ እኔ በጣም ደክሜ ነው የተቀመጥኩት ማለት እችላለሁ። እዚህ ጋር ሴት ክልል ላይ ሴት አመራሮች አሉ። ለምንድነው እኔ አንድ ብቸኛ ሴት ነኝ? ለምንድነው እኔ መግባት ያልቻልኩት? ለምን መግባት አልችልም? በችሎታ የትኛውን ቦታ ላይ ፈተና ፊት ማድረግ እችላለሁ፣ መፈተን እችላለሁ። ግን ምንድነው መሰልሽ ከኛ ከተማረው ህብረተሰብ ከአመራሩ ያ የተማረው ሰው ማህበረሰቡን ለመቀየር ነው አይደል? እኔ እዚህ ቦታ ተምሬ እንደዚህ በሹፍርና የወንድን የምትዩን ነገር እኔ ወንድ ነው አይደለም። ሁሉም ሰው የሆነ ሰው ቻሌንጅ ማድረግ ስለሚችል እዚህ ቦታ ላይ ሲደርስ ክልል ላይ ያለ ለምንድነው ለሴቶች ወንድ ሾፌሩ ነው፣ ለሴቶች ለወንዶች ደግሞ ሴት ሾፌር ያልሆነው? ኮንፊደንስ ሊኖራችሁ ይገባል። የትኛውም ሰው ኮንፊደንስ ሊኖረው ይገባል። ሁለት ነገር ነው። ሴቶች ይሄን ቻሌንጅ ፈርተው ቤታቸው ይቀመጣሉ። መንጃ ፍቃድ ይዘው ሌላ ነገር ይዘው በሴትነታቸው የሚደግፋቸው የሚያግዛቸው አቅቷቸው የሚቀመጡ ከጀርባዬ ብዙ እኔ ጊዜ ኖሮኝ ባሳይሽ በቃ ደስ ባለኝ። ሲቀጥል ደግሞ ፊት ለፊት የመጣው እኔ ራሱ አልተደገፍኩ። ማን ነው እኔን አይቶ በኔ የሚረማመደው? ኦፍ ኮርስ አሁን በኔ ኮንፊደንስ የሚኖራቸው በጣም ጀግና ሴት ጎበዝ በቋንቋቸው በሚሄድበት ሙሉ ሀገር በቋንቋቸው ሴት ናት እያሉ ይደነቃሉ። ግን ይሄ ነገር ደግሞ ስራ ላይ ሆኖ ሾፍርና ላይ ጾታ ባይገደም ይሄ ጭንቅላታቸው ላይ ያለው ሴትና ወንድ አብሮ የመኖር ይሄ ጭንቅላት የመጀመሪያው እኛ ስንሰራ ወደታች ወርደን መቀየር እንችላለን። ስለዚህ እባካችሁ ሴቶች እኔን እያያችሁ እኔ በስራዬ በጣም ደስተኛ እምኮራ ኮንፊደንስ ያለኝ በቃ ምንም የሚከብድ ነገር የለም። ተጋፈጡት። ችግር ይኖራል፣ ተጋፈጡት። ችግሩን በቃ ምታልፉበት ነው። ነግሬያቸዋለሁ ቅድም በመግቢያው ላይ በፈተና ቦታ ላይ ሴትነትሽን ሊያራክስ ይችላል። አንቺ አቺም አይነት ነገር ባል ራሱ ኑሮሽ ነው ሌልቻ የቤት እመቤት መሆን የለባትም። ሴት በቃ መስራት አለባት። በምን ማለት ሹፍርና ብቻ አይደለም። ሴት ገቢ ምንጭ ሊኖራት ይገባል። ማለት በእሱ በሚያመጣው ብቻ መቀመጥ የሆነ ጊዜ ጉዳት ይኖረዋል። ስራ የባሌን ስራ እኔ የምሰራውን ስራ ባሌ ሁሉንም ነገር ስራውን ያውቃል። እሱም የሄድበትን ስራዎችን እኔም አውቃቸዋለሁ። በዚህ ልክ ራሳቸውን ችለው ቢሰሩ ሴቶች በዚህ እኔ በጣም አበረታታቸዋለሁ። ስሩ። ሹፍርና ብቻ አይደለም ከዚህም የተሻለ እኔ አሁን አውቶሞቲቭ ተምሬያለሁ እና አውቶሞቲቭ ስማር ከብዙ ወንዶች ጋር እኔ ብቻ ሴት ነኝ መማረው። አውቶሞቲቭ መማር ማለት ያው የመኪና ስፔር ፓርቶችን ጥገናውን ሁሉን ነገር ነው የምታውቂው። የምትሰሪውን ስራ
ማዳበር አለብሽ። ስለዚህ እኔ ብቻዬን ነኝ እዛ ውስጥ የምቀመጠው። ለምንድን ነው የምትማሪ? ለምን እንደምማር አላማ አለኝ እላቸዋለሁ። ስለዚህ ሁለት ነገሮችን በዚህ አጋጣሚስ በቃ የላይ ያሉ ቦታ ላይ አመራሮች ሴቶችን ብትደግፉ ለሌላው ለሚመጣው መንገድ ሆናለሁ ባይነኝ። ሴቶችን ደግሞ እንደኔ መታችሁ ሌላ ደግሞ ሴት በዚሁ ቀጣይ አመት ያለው ብዬ እናፍቃለሁ። እሺ ክቡራን ተመልካቾቻችን እንግዲህ እንደምታዩት በፕሮግራማችን እየተዝናናችሁ እንደሆነ እምነታችን ነው። እንግዲህ ፕሮግራማችን ወደ ማለቂያው እየሄደ ነው ያለውና እንኳን አደረሳችሁ ማለት የምትፈልጊው ሰው ካለ እንዲሁም ደግሞ መልካም ምኞትሽን መግለጽ የምትፈልጊው ማመስገን የምትፈልጊው ሰው ካለ ድምጽ ልስጥሽ። በመጀመሪያ ለዚህ ያበቃኝን እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ይሄን ሁሉ ጣውረዴን አብሮኝ የተሸከመ ችግሬን ሁሉ ነገሬን ደስታዬን አብሮኝ የተካፈለ አብሮኝ ከጎኔ የነበረው እግዚአብሔር ስለሆነ እግዚአብሔርን እጅግ አድርጌ አመሰግናለሁ። ሲቀጥል ለኔ ስራ መሳካት የጀርባ አጥንት የሆነው ባለቤቴን እጅግ አድርጌ አመሰግናለሁ። ኑርልኝ፣ እወድሃለሁ። ቤተሰቦቼ ያው ከትምህርት እስከዚህ ድረስ ላደረሰችኝ ለናቴ ላሳደገችኝ ለናቴ ለአልማዝ ገምታ እጅግ አድርጌ አመሰግናለሁ። እናቴ ደግሞ በጣም ነው የምወድሽ ማከብርሽ። ሸዋዬ ገምታ ትባላለች እዛ ጋር ያለችው። ሲቀጥል በጣም ማመሰግናቸው ሰዎች ማናሉ መሰልሽ? አሁን ለምሳሌ እንደዚህ ሹፍርና እያለው የሹፍርናን ደሞዝ ህይወት ምናምን ስለሚያውቁ እኛ የቤት ምንድነው መድን ነው አይደል ማጠሜ ይሉታል በሆስፒታል ደገበኔ ሆስፒታል መካከለኛ ክሊኒክ ዶክተር ሱሌማን በዚሁ አጋጣሚ እጅግ በጣም አድርጌ አመሰግናለሁ። ባለቤቴ ስትሪላን የቤተሰባችን ህክምና ነፃ ነው የምንታከመው። በጣም ነው መወዳቸው ማከብራቸው። እንኳን አደረሳችሁ ልላችሁ ወዳለው። ሲቀጥል ደግሞ ለመላው ከፋ ህዝብ ይሄን ከፋ ቲቪ ለምትመለከቱ ሁሉ እወዳችኋለሁ። እንኳን አደረሳችሁ፣ መልካም በዓል እላችኋለሁ። ሁላችሁም የከፋ ጉርማሾን የከፋ ማህበረሰቡን ሁሉ አመራሮቹንም እኔ የሚመርጠው የለኝም ሙሉ የሀገሬ ልጆች ዋማዲጎና አንደረባሮች ሻግቶቴ እላለሁ። መልካም አዲስ አመት እላለሁ። ለሁላችሁም በቃ ይሄን ቲቪ ለምታዩ መልካም አዲስ አመት። አመሰግናለሁ። እስቲ እንኳን አደረሳችሁ ማለት የምትፈልጉት ሰው ካለ እድሉን ልስጣችሁ። እሺ በመጀመሪያ ለዚህ ላደረሰን ለልዑል እግዚአብሔር ክብር ምስጋና ይሁን እላለሁ። ከዛ ባለፈ መላ አንድ ሁለት ላይታች ብዬ ትንሽ ትልቅ ብዬ የሚለየው ነገር የለም። ሁላችሁም የከፋ ልጆች የከፋ ተወላጆች በከፋነታችሁ የምትኮሩ በከፋነታችሁ የቆማችሁ ከፋነን የምትሉ በአገር ውስጥም ከአገር ውጭም ላላችሁ የዘንድሮ በዓል በነገራችን ላይ እጅግ ለየት ያለ ነው። ሁሉም ከታች እስከ ላይ የተነቃነቀበት ከፋነትን አጉልቶ ለማሳየት በተለይ በዚህ በከፋ ብሔር አዲስ አመት ወይም ዘመን መለወጫ በዓል ከፋነት ጎልቶ እንዲታይ አስተዋጽኦ እያደረጋችሁ ላላችሁ ጓደኞቼ፣ ወንድሞቼ፣ ወጣት የከፋ ልጆች ተወላጆች በአገር ውስጥም ከአገር ውጭ ላላችሁ ሁላችሁ አገር ውስጥም ላላችሁ በስራም የማገኛችሁ ከስራም ውጪ የማገኛችሁ መላ ቤተሰቦቼን ጠቅላላ ሁሉንም እንኳን አደረሳችሁ ማለት ወዳለሁ። በዛ በተጨማሪ ደግሞ ቤተሰቦቼ እንኳን አደረሳችሁ እንኳን ለዛሬ ቀን አበቃን ላለውኝ። በዚህ በተጨማሪ ደግሞ ማመስገን የምፈልገው እስከዛሬ ድረስ እኔ ባለውበትም እሷን እንደማግዛት ሁሉ እኔንም ያገዘችኝ ለኔም ጥንካሬ የሆነችኝ እስከዛሬ ድረስ አብረን ለቆየ ነው ለባለቤቴም ለሰንቀነሽ እንኳን አደረሰሽ ነው ማለት እንኳን አደረሰሽ ወድሻለሁ። እንኳን ለዛሬ ቀን አደረሰን አደረሳችሁ። መልካም በዓል ላለው መልካም አዲስ አመት ለሁላችሁ። ለአዲሱ አመት እንኳን አደረሳችሁ። መላ የኢትዮጵያ ሕዝብ እንኳን አደረሳችሁ ላለው ልጄ ጓደኛዬ ሁሉ ነገሬ ናት። እዚህ ስለደረሰች ለእግዚአብሔርና አመሰግናለሁ እጅግ አድርጌ። በቃ ደስ የሚል ጎበዝ ጀግና የሆነች ልጅ ናት። ለኔም
ጥንካሬዋ ለኔም ጉብዝና ጨምራለች። እንኳን ለዚህ አበቃት። እናንተንም እንኳን አደረሳችሁ። መላ የኢትዮጵያ ሕዝብ ለ2017 የሰላም የደስታ የብልጽግና እንዲሆንልን እመኛለሁ። አመሰግናለሁ። መላ የኢትዮጵያ ሕዝብ ለ2017 እንኳን በሰላም ደረሳችሁ። መጪው አዲስ ዓመት የሰላም የብልጽግና የአንድነት የፍቅር እንዲሆንልን እመኛለሁ። በሀገር ውስጥም በውጭም ያላችሁ የሀገራችን ልጆች ህዝቦች እንኳን አደረሳችሁ። በዚህ አጋጣሚ ስንቄ እህቴ ናት፣ ለእኔ ያክስቴ ልጅ ናት። እኔ ነኝ ያሳደግኩ ማለት እችላለሁ። ያው በእጃችን ነው ያደገችው። ከልጅነቷ ጀምሮም ያው ቀልጣፋ ናት። አጠቃላይ ሁኔታዋ ሁሉን ነገር የሚሞከር ዝንባሌ ነው ነበራት። አሁን ደግሞ የመረጠችው ሙያ የሚያስደስታትና በእርግጥም ለሀገራችን ሴቶችን በተለይ ለአካባቢያችን ሴት ልጆች ምርጥ ሞዴል የሆነች በመሆኗ የከፋ ቲቪም ይህንን በሹፍርና የሴት ሞዴል ናት በሚል ዛሬ በጋራ አዲስ ዓመት በምናከብርበት ቦታ ተገኝቶ የሴት ሾፌር ሞዴል ናት በሚል ለሌሎችም ለማሳወቅና ለማነሳሳት ይህንን እድል በመስጠቱና በማግኘቱ በዚህ አጋጣሚ ሌሎች ሴቶችም ስንቄ ያደረገችውን የበለጠ ማድረግ እንደምትችሉ ከዚህ ትምህርት ትወስዳላችሁ የሚል እምነት አለኝ። በአጠቃላይ በአንድም በሌላም መንገድ በአመለካከት ምክንያት ሴቶች ላይ የተዛባ አመለካከት ያለን ሰዎች ከዚህ ትምህርት በመውሰድ ቅድም ያነሳችው ነገር በተለይ አንዳንድ ጊዜ ያው ወንድ አለቃ ሴት ሾፌር ያው ይዞ ሲሄድ አንዳንዴ ያው የሆነ ሀሜት ነገር ምን ነገር የሀገራችን አንድ መጥፎ ባህል አለ። ያን ስም በመፍራት ብቻ ሊሆን ይችላል እንደዚህ አይነት የማግለል አዝማሚያ ያመጣውና ይሄ ኋላ ቀር አስተሳሰብ ስለሆነ ሁሉም ሰው በተሰማራበት ቦታ ስኬታማ እንዲሆን ለሴት አለቃም ወንድ ሾፌር እስካለ ጊዜ ድረስ ለወንድ አለቃ ሴት ሾፌር ማተንበት ምንም ምክንያት ስለሌለ ይሄ አስተሳሰብ ዝንፈት ተስተካክሎ ነገ በማንኛውም ሰዓትና ጊዜ በየትኛውም ሴክተር ላይ በሚወጣው ማስታወቂያ ላይ የሴት እህቶቻችን እድል እንዲሰፋና እድሉን አንድ እርምጃ ሁለት እርምጃ ፊት በመሄድ ሴት እህቶቻችን ወደዚህ ዘርፍ እንዲገቡና ሞዴል እንዲሆኑ የሷ አንድ ቁጥር ነው ያየነው። ቀጥሎ ሌሎች ሴቶች በዞናችን በክልላችን በስቶ እንዲታዩ የኔ ምኞት ነው። መልካም አዲስ ዓመት ይሁን። ከዛ መላ ኢትዮጵያን አመሰግናለሁ። እግዚአብሔር ይመስገን። ልጄን አመሰግናለሁ። በጣም ለዚህ ስራ በመውጣቷ በጣም አመሰግናለሁ። እግዚአብሔር አሁን ጀምሮ ከፊቷ ይጠብቃት፣ ሁሉም ነገር ይጠብቅ። ሁሉም ሰላም እላችኋለሁ። ሁሉም ሰላም ይሁን። እንኳን አደረሳችሁ። ሁሉም መላ ኢትዮጵያ እንኳን አደረሳችሁ። አመሰግናችኋለሁ እናንተንም። እኔ እንግዲህ የስንቅነሽ ባለቤት የብሩክ ገበየው ታናሽ ወንድሙ ነኝ። በመጀመሪያ ደረጃ አድናቆት ነው የማቀርበው። ስንቅነሽ እንደ ሴት አይደለችም፣ ከሴትም በላይ ነች። ለሴቶች ጥሩ ማስተማሪያ የሆነች ጀግና እህቴ ነች እና እኔ ከሷ ብዙ የተማርኳቸው ብዙ ነገሮች አሉ። እዚህ እናንተ ሚዲያዎችን መታችሁ ስለሷ በቅርበት ስለማያውቋት ሰዎች ስለሷ እንዲያውቁ በማድረጋችሁ በጣም ላመሰግናችሁ እወዳለሁ። ምክንያቱም ከሷ ህይወት ከሷ ላይፍ ላይ ብዙ ሴቶች መማር ይችላሉ እና ወደ ኋላ የሚቀሩ በተለያዩ ተግዳሮቶች ወደ ኋላ የሚቀሩ ሴቶች አሉ። አቅም እያላቸው ጉልበት እያላቸው መስራት እየቻሉ ወደ ኋላ የሚቀሩ ብዙ እህቶቻችን አሉና ይሄ ፕሮግራም ብዙ እህቶቻችንን ሊያስተምር ይችላል የሚል እምነት አለኝና በዚህም በጣም ላደንቃት እወዳለሁ። በመቀጠል ደግሞ በጣም በእውነት እኔ ከሱ ብዙ ተምሬያለሁ። ማለት እሱ ከባልም በላይ ነውና
ሴት ልጅ ሹፌር ሆና እንደተባለው ለሊት ተደውሎላት ስትወጣ በነበሩ ቻሌንጆች በሙሉ ሲያግዛት የነበረው ግማሹን በላይ እኮ ልጁን ሲያሳድግም የነበረው ሲንከባከበው የነበረው ባለቤቷ ነውና በጣም ላደንቆ ወዳለውና እሱም ለኛ መምህር ነውና በጣም ነው ማከብረው። በመቀጠል ማስተላልፈው እንኳን አደረሳችሁ የሚል መልእክት ነው ማስተላልፈው። ለመላው ቤተሰቦቼ እንኳን አደረሳችሁ የሚል መልእክት ማስተላለፍ ወዳለሁ። ለምወደው ለአባቴ ለገበየው፣ ለምወዳት እናቴ፣ በጣም ለምወዳት ለእናቴ፣ ለህይወታችን ለትልቅ ቦታ ላላቸው ቤተሰቦቻችን እና መልካም በዓል ለማለት ወዳለሁ። እናም በዚህ ያሉት በሙሉ የስንቅነሽ ቤተሰቦች የሚሆኑ በዓለም ስፍራ ያሉ ኢትዮጵያውያን በሙሉ እንኳን አደረሳችሁ። ሌላው መልእክቴ ምንድነው? በመጨረሻ ማስተላለፍ የምፈልገው ትልቁ መልእክቴ ምንድነው? ለከፋ ማህበረሰብ በሙሉ እንኳን ለማሽቀሪ ባሮ በሰላም አደረሳችሁ ማለት እወዳለሁ። ይህ በዓል ከወትሮ በተለየ መንገድ ጥሩ እንቅስቃሴ እየተካሄደበት ያለው በጥሩ ሁኔታ ባህሉን፣ ወጉን፣ ታሪኩን ለማስተዋወቅ የተደረገበት ያለው እንቅስቃሴ በጣም አመርቂ ነውና በዚህ አጋጣሚ ይሄን ኩነት ለመፈጸም ደፋ ቀና ያሉትን የዞን ከፍተኛ አመራሮች የሚሆኑ ከታች ያሉ ባለሀብቶች የሚሆኑ በውጭም በሀገር ውስጥ ያሉ የከፋ ተወላጆች እያደረጉ ያሉት ድጋፍ በጣም ከፍተኛ ነውና በጣም ላመሰግናቸው እወዳለሁ። በወጣቶች የሚካሄደው በወጣቶች ዘርፍ እየታየ ያለው እንቅስቃሴ ወጣቱ ታሪኩን፣ ማንነቱን፣ ባህሉን ለማስተዋወቅ እያደረገ ያለው አካሄድ በጣም ደስ የሚል የሚያስመሰግን ነውና በዚህም አመሰግናለሁ በጣም ወጣቶችን እና እንኳን አደረሳችሁ። በመጨረሻ ቴንኪው። በ2017 ዓመተ ምህረት እንኳን በሰላም አደረሳችሁ። እንዲሁም ለእናቴ ስንቅነሽ ገምታ እንኳን በሰላም አደረሰች። በርቺ፣ በዚህ ቀጥ፣ እግዚአብሔር ከአንቺ ጋር ይሁን። እናም ለአባቴ ለአቶ ሀብታሙ ገብረስላሴ፣ ለጓደኛዬ ለኤምሪዮን በላይ እንኳን በሰላም አደረሳችሁ። ለ2017 ለሁሉም ከፋ ተወላጆች እንኳን በሰላም አደረሳችሁ። አመሰግናለሁ። ተመልሰናል ውድ ተመልካቾቻችን። እንግዲህ በበዓል ፕሮግራማችን እየተዝናናችሁ ቁም ነገር እንዳገኛችሁበት እምነታችን ነው። የዛሬው ፕሮግራማችን እስካሁን የተከታተላችሁትን ነው የሚመስለው። እንግዲህ ሴቶች ከዛሬዋ እንግዳችን ተምራችሁ ወደ ኋላ ከማለት ይህ ስራ የወንድ ነው የሴት ነው ከማለት ወደዚህ አይነት ስራ ብትገቡ እንላለን። ስራ የወንድ የሴት የሚባል የለውም። ጥንካሬን ችሎታን ነው እንጂ የምፈልገው ስራ የሴት ነው የወንድ ነው አይባልምና ወጣቶች ሴቶች ከዚህ ተምራችሁ የተሻለ ስራ በመስራት ሀገራችንን እንዲሁም ደግሞ አካባቢያችንን እናሳድግላለሁ። የተወደዳችሁ ተመልካቾቻችን ፕሮግራማችን እስካሁን የተከታተላችሁትን ይመስል ነበር። ፕሮግራሙን በመምራት ቤቴሌም ምሩ አብሬያችሁ ቆይታን አድርጌያለሁ። ፕሮግራሙን በማዘጋጀት ፍጹም ተሾመ እንዲሁም ደግሞ በካሜራ በኩል ኤልያስ ኢማምና በላቸው ባሮ ከሌሎች የስቱዲዮ ባለሙያዎች ጋር በመሆን ነው ወደ እናንተ ስናደርስ የቆየ ነው። መልካም በዓል በያላችሁበት ይሁን።